ፊልምና ዘፈን ኃጢያት ነው አይደለም? ኦኬ ዛሬ ይሄንን በደንብ ገባ ብለን እንይበት እስኪ። ኦኬ ፊልም ኃጢያት ነው አይደለም? በመጀመሪያ ደረጃ ማንኛውም ነገር ከጌታ ከበለጠ ኃጢያት ነው። ኃጢያት ባይኖር ራሱ ምግብ ለምሳሌ ኃጢያት ሊሆን ይችላል። ኦቨርዶስ በላ ኢትስ ቢኬም ሲን ገባ አይደል? መጠን አለው። እነዚህ ሁለቱ ነገሮች ግን ፊልምና ዘፈን ኢቭን መለኪያ ውስጥ የማይገቡ ነገሮች ናቸው። ኦኬ ፊልም ከእግዚአብሔር የሚላክልን ደብዳቤ ምናምን አይደል? ኦኬ ሊትራሊ ሰይጣን አላማውን መሽጎ የሚልክበት ይሄ ምን ዲሴንሲታይዝ ማድረጊያ ሲስተም ነው። ኦኬ ፊልም አይተህ ሌትስ ፕሬይ እስኪ ወንጌል ልስበክ አትልም። ኦኬ ልክ አፍተር ዩ ዋች ሙቪ ወይ የሆነ የሆሊውድ ፊልም ካየ ወዲህ ፍቅር ብለው ያሳዩ ያንን የኃጢያት ልምምድ አፕላይ ለማድረግ ሰው ነው የምትፈልገው ሊትራሊ ማለት ነው። ወይ ደግሞ ያንን የግድያ ነገር ጀብድ ለመፈጸም በሰላም የሚኖረው ወንድምህ ላይ ትነሳለህ። በቃ አክት ታደርጋለህ። ኦኬ ሰማው ምን አድርጎሃል? አንተ በማታውቅበት መልኩ ዲሴንሲታይዝ አድርጎሃል እና አእምሮህን ፕሮግራም አድርጎታል። በሱ መነጽር እንድታይ አድርጎልሃል። ኦኬ ሶ ፊልም ባይ ዲፎልት ኃጢያት ነው አይደለም የሚል እንትን ጋጀት ውስጥ አይገባም። ሊትራሊ ኢትስ ኃጢያት ማለት ወደ እግዚአብሔር አይደለም የሚያቀርብ መልካም በሚመስል መንገድ ወደ ሰይጣን ፕሮጀክት ነው የሚመራ። ኦኬ እና እሺ አንድ ምሳሌ ላንሳላችሁ። ናውዴይስ ፍቅር ተብሎ የሚወራው ነገር ኢትስ ናት ፍቅር። ባይብል ሴይስ ፍቅር የሚመነጨው ኦኬ ከእግዚአብሔር ጋር ካለን ግንኙነት ተነስተን ነው እንጂ ጥቅም ፍለጋ ከሆነ ዛስ ናት የፍቅር ምሳሌ። ነገር ግን ፊልም ላይ አሁን የሚታየው ሺ ሉክ ጉድ ሂ ሉክ ጉድ ኦኬ ውበት፣ ገንዘብ፣ ሴሰኝነት እነዚህን መለኪያ ያደረገ እነዚህን መሰረት ያደረገ ነገር ፍቅር ተብሎ ሲነሳ እናያለን። ኦኬ ከዛ ተነስተን ሜንታሊቲያችን፣ አስተሳሰባችን፣ ሁሉ ነገራችን እነዚህን ነገር መሰረት ያደረገ ነው። ለኛ ፍቅር ሲባል የሚታየን ገንዘብ፣ ሴሰኝነት፣ ስሜት ማርኪያ ኦር ላይክ ውበት፣ ቅርጽ፣ ቤት፣ ጓደኛ በዛ ሰው በኩል የሚገኘው ማለት ነው ኦር ከዛ ሰው የምናገኘው እንጂ የምርም ቅድስናን ማዕከል ያደረገ እግዚአብሔርን የሚፈልግ የእግዚአብሔርን ኪንግደም ምድር ላይ የሚገነባን ነገር ዲዛይን አልተደረገም። ሶ ምን አድርጓል ማለት ነው? አጋንንት ሲስተማቲካሊ ፊልም በሚባል በመዝናኛ ሲስተም የሱን የዘላለም የሲኦል ፕሮጀክት ከቶብናል ማለት ነው። ሊትራሊ እኔ በጣም ፊልም አይ ነበር እና በጣም ማለት ነው ላይክ በጣም ነው አይ ነበረውና ተከታታይ ፊልም ሲንግል ሆሊውድ ላይክ ቦክስ ኦፊስ ምናምን በጣም አይ ነበርና